ያው እንግዲህ ተመልካቾቻችን ዛሬ ከመጋቢ ሐዲስ አዋዝ ደሴ ጋር ተገናኝተናል። መምህር አዋዝ ደሴ እንኳን በደህና መጡ። እንኳን ደህና ቆያችሁን። እንግዲህ በዛሬው ዕለት እንድንነጋገርባቸው መምህር አዋዝም ወደዚህ የመጡበት በቤተ ክርስቲያናችን አስተምህሮ የአብይ ጾም 3ኛ ሳምንት ላይ እንገኛለን። ይህ የአብይ ጾም 3ኛ ሳምንት ደግሞ ምኩራብ በመባል ይጠራልና እንግዲህ ምኩራብን ስናነሳ ወደ ቤተ መቅደሱ ክርስቶስ ገብቶ በአካል በዘመነ ስጋዌ ሲመላለስ በነበረበት ወቅት ከቤተ መቅደሱ ሲሸጡና ሲለውጡ የነበሩ ሰዎችን በጅራፍ እየገረፈ ያስወጣበት ዕለት፣ ስለ ቤተ መቅደሱ ምስክርነት የሰጠበት ዕለት ነውና እንደው ከዚህ ጋር ተያይዞ መምህር አዋዝ ደሴ 3 ጥያቄዎችን እናንሳ። አንደኛ፣ በውኑ ክርስቶስ በዚያን ሰዓት እየገረፈ ከቤተ መቅደሱ ያስወጣቸው ሰዎች እነማን ነበሩ? ምን አይነት ግብይትስ ይገባዩበት ስለነበር ነው ያስወጣው? አንደኛው ጥያቄ። ሁለተኛው ጥያቄ ደግሞ ከዛ በኋላ እስከዚያ ቤተ መቅደስ ክርስቶስ ሻጮችና ለዋጮችን እየገረፈ ካስወጣ በኋላ እንደው አሁን ላይ ያ ነገር እየቀጠለ ነው አይደለም? በሶስተኛና የመጨረሻው አሁን ካለው ከትውልዱ ጋር ተያይዞ እንደው የምኩራቡ አገልግሎት በዚያን ሰዓት የነበረው ትምህርት አሁን ላይ እየተተገበረ ይሆን ወይስ በፊት እየተገረፉ እንደወጡት አይነት ድርጊት እየቀጠለ ይሆን? መምህራችን ከነዚህ 3 ጥያቄዎች እንደው ጠርጥር አድርገው እንዲዳስሉልን ነው። እሺ፣ ያው እንግዲህ ሲባል እንደነበረው የምኩራብን ያጸዳበት ጊዜና ሁኔታ ነው እና በዚህ በምኩራብና በቤተ መቅደስ የሚያገለግሉት እንደሚታወቀው የተሾሙና የተሸለሙ ለቤተ መቅደስ አገልግሎት የሚውሉ ካህናት ተብለው ይጠራሉ። ያው ስሙ ዛሬም አልተቀየረ። የአዲስ ኪዳን እና የብሉይ ኪዳን እነዚያ ገና ከክርስቶስ መሰቀል አስቀድሞ ነው። የአሁኑ ከዛም በኋላ ነው እና ያለው በዛ ካልተለዩ ስራቸው አንድ አይነት ነው እና የመጀመሪያ ጊዜ እነዚያ ሰዎች ገጥሟቸው የነበረው ሁኔታን ስናስብ ያው አለመረዳትና የተሰራበትን ዓላማ ከመዘንጋት አንጻር ነው እና ምክንያቱም ያ ቤተ መቅደስ ለጸሎትና ለመስዋዕት ቢሆንም እንኳን በዚያን አካባቢ ያንን ቤተ መቅደስ ወደ ገበያነት የቀየረው ህብረተሰቡ፣ ምዕመናኑ፣ ሌሎች ነገሮች አይደለም። ይህን ነገር ሊያደርጉት የቻሉት ካህናት ናቸው እና አሁን እንደዚህ ስታስቡት እንደው በዛ በቤተ መቅደሱ ርግቡንም ላሙንም በጉንም ያስወጣበት ነው ብለን ስናስብ ግብይቱ የተጀመረው ከካህናት አንጻር ነው። ለምን? እነዚያ ካህናት ጸሎት ለማጸለይ መስዋዕት ለመሰዋት የተቀጠሩ ቢሆንም እንኳን ከህብረተሰቡ ወይም ከማህበረሰቡ የሆነ ገቢን ለማግኘት ስለሚፈልጉ ከሩቅ የመጡትን ላሞች የከሱ ናቸው በማለት በእነሱ በዳነው 2 እየለወጡ ነበር የጀመሩት እና ከዚያ ጥቅም ከተጀመረ ደግሞ እየተስፋፋ ስለመጣ ቀጥታውን ልክ ወደ ገበያ ማዕከልነት ነበር የተቀየረው ማለት ነው እና ያንንም ክርስቶስ ይሄ ቤተ መቅደስ ለጸሎት እንጂ ለመሻሻጫ ለስጋ አይደለም ብሎ በዚያ አጽድቷል እና አሁኑ አንጻር ስንመለከተው እንደው በዛ ልክ እግዚአብሔር አሁንም መጥቶ እንደው በጅራፍ ያጸዳል አያጸዳም፣ መልሶ በስጋ ይገለጣል አይገለጥም የሚለው ነው እንጂ ጽዳቱ እየጸዳ ነው። አልፎ አልፎ ስለምንመለከተው አሁን ጅራፍ የተባለው ስልጣነ እግዚአብሔር ነው። አሁንም ቢሆን በስልጣነ እግዚአብሔር ብዙ ነገሮች እየተደረጉ ነው እና ወደዚህ ቤተ መቅደስ ለመምጣት የሚፈልግ ሰው አስቀድሞ የሚዘጋጃቸውን ዝግጅት ሳይዘጋጅ ቀጥታ ወደ አገልግሎት ሲገባ ሰው ላልታሰበው ዓላማ ነው። መጀመሪያ ሰው ሲማርም ወደ አገልግሎቱ ሲገባም ዓላማው ምንድነው ብሎ ነው ማሰብ ያለበት እና በዘመናችንም አንድ ሰው ካህን የሚሆነው ለካህን ዓላማው እንዴት ነው ከተባለ መጀመሪያ ክርስቶስ የተናገረውን ቃል ነው ማየት ያለብን። ምክንያቱም በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ወእምዝ ይቤሎሙ እግዚእ ኢየሱስ ለአርዳኢሁ ዘይፈቅድ ይትለወኒ ይጥላ ነፍሶ ወያጥብ መስቀለ ሞቱ ወይትለወኒ ብሎ ይናገራል። ይሄ ማለት ምን ማለት ነው? እኔን የሚወደኝ ሰው ቢኖር ራሱን ይካድ፣ ነፍሱን በእኔ ላይ ይጣላት፣ ከዛም በኋላ ይከተለኝ። አንድ ሰው ወደ ክህነት ከመምጣቱ አስቀድሞ ራሱን መካድ ያለበት። ምክንያቱም ራሱን ካልካደ መልሶ ለገንዘብ መገዛቱ ነው። ለገንዘብ መገዛቱ ካለ ደግሞ ቤተ መቅደስን አሁን የገበያ ቤት ማድረግ ነው። ብቻ ጸሎት ጸለይን ብሎ እንደው ቅዳሴ ቀደስን ብሎ በየጊዜው ብር የሚቀበል ከደሞዝና ከተሰራለት ውጭ አሁንም ራሱን ያልካደ ነው ማለት ነው እና አሁንም በዘመናችን ብዙ ጊዜ እንደው በከተማው በገጠሩ ስለምትመለከቱ ካህኑ ከአገልግሎቱ ከተጠራበት አልፎ ለብር እየተገዛ ያለንበት ዘመን እስከሆነ ድረስ እንደው አሁንም በዛው ልክ የግብይት አንጻር ነው። እንደ ገጠሩም እንደ ከተማው ስንመለከተው በየጥምቀቱ አገዳውም እንደው እንደዚህ ከረሜላውም ለህፃናቱ ለዛ ይሸጣልና
በዚያን አንጻር ይህ አግባቡ ሕፃናትን ለማታለልና ወደ ቤተ መቅደስ እንዲመጡ ለማድረግ ቢሆንም እንኳን መጨረሻው እየሰፋ ሲሄድ ግን ወደ ግብይት እንደሚመጣ ምንም እንትን አይልም እና ቀጥታ ሀሳብን ዓላማን ያልተረዳ ካህን አሁንም ቤተ መቅደሱን እንደዚህ ያደርጋል ብዬ አስባለሁ እና